የአበባ ገበያ ግን ትክክለኛው ማርኬት ኔዘርላንድ ኦክሽን ማርኬት ላይና ሳውዝ ኮሪያ ነው። በተለይ ኔዘርላንድ ኦክሽን ማርኬት ነው። የኔዘርላንድ ኦክሽን ማርኬት ምክንያቱ ምንድነው? አንደኛ ፐርማነንት ነው፣ ማርኬቱ ፐርማነንት ነው። ምንም አይነት የሚቋረጥ ነገር የለውም። አስፋራስ እኛ የተባይ በሽታና ኤኒ ፓቶጂኒክ ዲዚዝ ወደዛ ሀገር እንዳንወስድ ከተጠነቀቅን። ምክንያቱም አውሮፓ ህብረት እንደ አንድ ሀገር አይታይም። ኔዘርላንድ ጋር በተስማማ ለምሳሌ አሁን ኤፍሲኤም ወደ መግረብ ያሉት ይሄ ወደ ሜዲትራኒያን አካባቢ ያሉት እነ ስፔን እነ ፈረንሳይ እነዚህ ፍራፍሬ አምራቾች ናቸው። ይሄ ደግሞ ለፍራፍሬ በጣም አደገኛ እንትን ነው። ሌሎቹ ደግሞ ሰብል የሚያመርቱት ያን ያህል አይጨነቁበትም። ኢቭን እዛው በአውሮፓው ጭምር በሳውዝ እና በኖርዞቹ መካከል ያለው እይታ በጣም የተለያየ ነው። አውሮፓ ህብረት ደግሞ ስትወስን እያንዳንዱ ሀገር ድምፅ አለው። ለምሳሌ ኔዘርላንድ ብትወስድ በዛ በህብረቱ ውስጥ አራት ድምፅ ነው ያላት። አራት ማለት በጣም ትንሽ ነው። ከመቶ 4% ነው ማለት ነው። ስለዚህ እኛ ምንድነው የምናደርገው? አሁን ባለፈው አበባ ኦልሞስት ሊያቆሙት ያሉበት ጊዜ ነበር። ከ2 ዓመት በፊት የዲጂሳንቴ የሚባል አንድ ኦፊስ አለ። ዲጂሳንቴ ማለት ኤፍሳ የዩሮፒያን ፉድ ሴፍቲ ኤንድ አውቶሪቲ ውስጥ አንድ ኦፊስ አለ። እዛ ዲጂሳንቴ ኦፊስ ክቡር አምባሳደር ድሪባና እኔ ሄደን ቲም ይዘን ሄደን ዲስከስ አደረግን፣ ዲቤት አደረግን። ከዛ መጨረሻ ላይ ሲስተምስ አፕሮች ቅድም ያልኳችሁን እንድንሰራ ተስማማን። ያንን በአይኤስፒኤም 14 እና 31 መሰረት ሰርተን አቀረበና በአበባ ማርኬት ሞር ከቻይና ይልቅ ሳውዝ ኮሪያና ሞስት ደግሞ አውሮፓ፣ ከአውሮፓም ደግሞ ኦክሽን ማርኬቱ የኔዘርላንድ ማርኬት ነው የተሻለው።